ብቻዬን ነው? ምን ነው ብቻህን? ቤተሰቦች የሉም እንደዚህ አካባቢ? የሉም፣ ብቻዬን ነኝ። ከረሜላ ትፈልጋለህ? አዎ፣ የት አለ? ምንድን ነው የሁሉ ሰው ቤት ውስጥ የሚሰራው? ምንድን ነው የሚሻለች? መጣሁ። አንተ ታቆይ ደንብ ማይ ምንድን ነው ቤት ውስጥ የሁሉ ሰው? ድግስ ነው ነግሬህ የለ እንዴ? የምን ድግስ ነው? አሁን ና ጊዜ ይሄ ደግሞ የማለሽ ነው የጓደኛዬ ልጅ ነው። ወይ ሲያስጠላ! ና አሁን። እሺ መጣሁ። ወይኔ ቤቢ፣ አሁን የአባተን ስልክ ታውቃለህ? ንገረኝ። ሄሎ፣ ስማ፣ ልጅህን አግቼዋለሁ። ይቅርታ ወንድሜ፣ አይሰማኝም። ሰምተሃል? እባክህ ይሰማል። ወጣ ብላ አዋረኝ። ሄሎ፣ አሁን ይሰማል? ልጅህን ሄሎ፣ እንዴ ጎረምሳው፣ ሰላም ነው? እንዴት ነህ? በእናትህ እንዴ አንተ ቤት አስቀምጫ እንደመጣሁ ዝም ብሎ የተውከኛል። ና ነው እንደዚህ የዘመኑ ልጆች ከጓናሽ እንዴት እንደመጣ ሰላም ነው። ወይኔ አባዬ፣ አቤት። የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው። ችግር የለውም? ና በለው። ችግር የለውም። እሱ ነው ጓደኛ? አዎ። ስምህ ማን ነው እያልክ ነው? አባዬ ስሜ በርጠሚስ እባላለሁ። እኔ ዛሬ ደስ የሚል ምሽት ነው የምናሳልፈው እያልክ ነው? ምን? ይህችን ቀን ለብዙ ጊዜ ስናፍቃን ነበር እያለኝ። እሺ አባዬ ብቻ ሊያዋራክ ይፈልጋል። ለምን? በቃ አባዬ እናንተ አውሩ፣ እኔ ውስጥ ነኝ። ምንድን ነው? የብዙ ዓመት ህልሜ ተሳካ። ሚስቴ ምን ተወለደች? በጣም ደስ ይላል። እንኳን ደስ አለ። በጣም አመሰግናለሁ። ይኸው 3 ጁስ ይዤላት እየሄድኩኝ ነው። ለመልካም ምኞታችሁ በጣም አመሰግናለሁ። ሰላም ሁኑ። ማነው? ሰላም፣ ማሳጅ ቤቱ እዚህ ነው? አዎ፣ ግባ። እሺ፣ ልብስህን አውልቅና እሱ ጋር ተኛ። እሺ፣ ተኛ እንጂ። እሺ፣ ሰላም ነው? ሰላም ነው። ምን ነው? ምንም ተኛ። እሺ እንደውም ቢቀርብኝ ነው የሚሻለው። ምን አጠፋው? ምንም አይነት ነገር አልፈልግም። አሃ ይኸውልህ፣ እንደዚህ ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራሽ። አሁን በስርዓት ተኛናለሽ። እሺ እንደውም ይቅርብኝ። ቆይ በሴት መነካቱን ነው የፈራኸው? አዎ። ወይ ወንድ ይሻለኛል። እሺ ስማ፣ አንድ ክፍል አጣናዊ ጓደኛዬ እየመጣ ነው። አማርኛ አይችልም። የማይሆን ነገር እንዳታወራሽ። ምን ነው ያልከው? ኢቁስ ላጤያናው። ቆይ አማርኛ ካልቻለ እንዴት ነው የማይሆን ነገር የማወራው? አላውቅም፣ ግን የማይሆን ነገር እንዳትመጣ አደራ። ልክ ነህ። ምንድን ነው የሚያወራው? አላውቅም፣ ግን ጥሩ ነገር ምን አባቱ የሚያወራው? እኔ ምን አውቃለሁ? ተረጋጋ። አንተ ምን አባቱ የምትለው? አሁን ነገርኩህ አንዴ አማርኛ እንደማይችል። ቆይ እንደውም ይሄ አይነ ውሃው ያስታውቃል። ሀበሻ ነው። ቀልድ ነው። ልሳቅ ካላመንከኝ ስማ፣ ይህ ምርጥ የደብረ ብርሃን አረቄ ትፈልጋለህ? ኧረ በእናትህ አንተ ልጅ አንድ ድል። ይኸውልህ ይህ ምርጥ የወላይታ ጥሬ ስጋ ትፈልጋለህ? ሰውዬ ነገር አንድ መጨረሻ ከዚህኛው ያልፍም። እስኪ ሲያስጠላ
እባክህን አምላክ የልጅነት ህልሜን አሳካልኝ። እኔ አሜሪካ ካልሄድኩ እሞታለሁ። ዛሬ ኤምባሲ እገባለሁ። ልባቸውን አራራልኝ እባክህን እባክህን። አሜሪካ ኦኬ ዋትስ ዩር ኔም? አንተም እንኳን በሰላም ቆየኸኝ። ኦኬ ዋይ ዱ ዩ ዋንት ቱ ጎ አሜሪካ? እሺ በአማርኛ እንቀጥል። ለምንድን ነው አሜሪካ መሄድ የምፈልገው? እሺ በመጀመሪያ በጣም አመሰግናለሁ። እኔ የድሃ ልጅ ነኝ። እናቴ ለፍታ ጥራ ግራ ነው ያሳደገችኝ። አሜሪካ ሄጄ ሰርቼ ለፍቼ እናቴን መጦር እፈልጋለሁ። እዚህ ጋር ግን እንደሚያሳየው እናት እንደሌለ ማለት እናት ሀገረኝ ነው። እውነቱን ንገር። እዚህ ቤት ማን ነው እንዴ? ያጠፋ ሰው ወዳጄ፣ እንዴት ነህ? በእናትህ እኔ አላምንም። ና ቁጭ በል። አንተ መጣው በቃ ይባል። እንደዚህ ካልሆነማ መች ትገኛለህ? እንዴት ነህ? በእናትህ አለሁልህ። እኔማ አንተ በጣም ነው የወፈርከው። ትዳር ተስማምተዋል? ያው ምን ይደረጋል። በቃ እንዳልከው ልጅቷን የሆነት ሳታሳየን አገባህ። ምን ላድርግ ብለህ ነው? የሰው አይን እኮ ነው። እሱማ ልክ ነህ። እስኪ አሁን ካልሽ ትተዋወቃለህ? አዎ እንደውም ላስተዋውቃችሁ። ህይወቴ ቆይ ይዣት ይምጣ። ተዋወቂው እባክሽ። ስማ አይናፋር ናት። እንግዲህ ውዷ ባለቤቴ ማለት እሷ ናት። እሱ ደግሞ የድሮ ጓደኛዬ ነው። በይ በጣም ነው የምወድሽኝ ነው ይሄን ፍቅር አንቺን ያገኘሁባት ቀን ግን ምንኛ የተባረከች ናት። የልጆቼ እናት። ስማ ሰላም ነዋ? ምን ነው ጩጫ አስቸገረህ እንዴ? ምንድን ነው? ልጃችን ነው። ወይ ምን ሆነህ ነው? ምን ላድርግ ወንድሜ? የዘመኑ ሴቶች ታውቃቸዋለህ፣ ቤት ከሌለህ አያገቡም። እሷ ትሻለኛለች ብዬ። ሰላም እንዴት ናችሁ? እኔ ዶክተር ጋምጣው ነኝ፣ የስነ ልቦና አማካሪ ነኝ። ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው። ስለዚህ ከማን እንጀምር? እሺ ካንተ እንጀምር። ሰላም እንዴት ናችሁ? ናቲ ይባላለሁ። እኔ የማሳጅና የሞሮኮ ሱሰኛ ነኝ። አክቹሊ አሁንም የመጣሁት ከዛ ነው። ቀጥታ አልገባኝም ማለት እንዴት ነው? ማሳጅና ስቲም ውስጥ የሚደረጉ አሃ የሞሮኮ ዘማች ነው። ይቅርታ፣ እዚህ ያላችሁት ሁላችሁ ራሳችሁን ለመለወጥ ነው የመጣችሁ። ስለዚህ አንዱ ባንዱ ላይ ባይስጥ ጥሩ። አንተ መቀጠል ትችላለህ። ሰላም እንዴት ናችሁ? አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። የቲክቶክ ሱሰኛ ነኝ። ስሜ ማን ያልከኝ? አዶናይ። አይ ቲንክ የኔ ተራ ነው መሰለኝ። ስሜ በረከት እባላለሁ። ከ6 ዓመት ጀምሮ የጫት ሱሰኛ ነኝ። እንዴት በ6 ዓመት ጀመረ? አያቴ ያካፍለኝ ነበር። አያቴ በማካፈል ያመነ እንዲሁም ከጫቱ ጋር አብሮ ሲጋራ፣ አረቄ፣ ካቲካላ፣ ጠጅ፣ ሆርዴ፣ ኮረሪማ፣ ነጭ ሽንኩርት፣ ዝንጅ በቃ በረከት እናመሰግናለን። እሺ ወደ አንተ እንምጣ። እሺ እኔ ስሜ በርጠሚዮስ ነው። ኢንቄዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው። አዎ ሰምተናል። እኔ ነኝ ገዳዩ። አክቹሊ ግን አሁን መግደል አቁሜያለሁ፣ ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ። ፕላስ ደግሞ ሰዓት ራሱ ወይኔ አመለጡኝ። ሚስቴ ወተት አልገዛም እንዴ? አልገዛሁኝም። ለምን? ያው ታውቂ የለ ወጪ በዛብኝ። ትናንት አንዴ ደሞዝ የተቀበልከው? እውነት ምንም ብር የለኝም። ሲጀምር አንተ ቀንድ እንጂ ትዳር አይደለም ያዝከው። ይሄ ልጅ ነው ያገናኘን። ልጄን አንቺ መጣ። ወይኔ ጭንቅላቴ። ለ20 ዓመት ስጠብቅህ ነበር። በአንተ አንድ ቀን ስህተት እናቴም ለ20 ዓመት እስር ቤት ገባች። እኔም ያንተን በጅን ስጎትት ነው። ማነህ? ያንተ ልጅ ነኝ። እንዴት? ለ20 ዓመት ራስህን ስተተኝተህ ነበር። የእውነት ግን ለህይወት መግዣ አጣህ ነበር። እውነት ምንም ብር አልነበረኝ። ደሞዝህስ? ድንገተኛ ወጪ አጋጥሞኝ ነበር። በርጠሚያስ ሰለሞን ነኝ። እንዴት ነህ? በእናትህ በጣም አመት ምናምን ሆነና ከተያየን። የምን አመት? ከ15 ቀን በፊት አንድ ላይ አልነበረን እንዴ? ኧረ እባክህ እንደውም ትዝ አይልህም? የበረከት ልጄትን እያከበርን እንዴት ይረሳኝ? በጣም ነበረ የሰከረው። ስማ ትዝ ትላለች ያቺ ቀይዋ ልጅ እንደውም ስጀነጅናት የነበረችው በጣም። ከዛ ተያይዛችሁ ሽንት ቤት ሄዳችሁ አድርገኸዋል? አዎ አውቄው ነበር እንደገደልካት። አብራችሁ ሽንት ቤት ሄዳችሁ ከዛ አንተ ተመለሰው። ከዛ ሬሷ ሽንት ቤት ውስጥ ይኸውልህ ወንድሜ አድርገዋል እኮ ስትለኝ እንትን ነው የመሰለኝ። ምንድን ነው የምታወራው? አንድ ላይ አልነበረን እንዴ? ምን ስናደርግ? ስንቀብራት ነዋ። ልጄን ንሳኝ። እኔ በህይወት አይቻለሁ አውቃለሁ። እኔም ዛሬ ነው ያየሁት። በህይወታችን ተያይተን አናውቅም። ለምንድን ነው እንደዚህ የምታደርገው? ምክንያቱም በሽተኛ ነኝ። ልጄ ምን እየሳልክ ነው? የቤተሰቤን ስዕል እየሳልኩኝ ነው። እስኪ ያሳየኝ። እሺ አባይ ይሄ አንተ ነህ። እሺ ይሄ እኔ ነኝ። እሺ እቺ ደግሞ እማዬ ናት። እሺ ይሄ ደግሞ እስክንድር ነው። ማን ነው እስክንድር? ልጅ እስክንድርን አታውቁም እንዴ? አባዬ
እንደውም እኮ ማታ አንተ ስትተኛ ያቅፋሃል፣ ከዛ እኔን ያጫውተኛል፣ ማየን ያጫውታታል። እንደውም ገላህን ስትታጠብ እኮ ሁሌ ነው ጀርባህን ሲያሽማየው። እና እዚህ ቤት ነው የሚኖረው ልጄ? አታውቀውም እንዴ? እሱ እኮ የቤተሰባችን ጠባቂ እኮ። እንደውም አንተ ስትሄድ ከማየ ጋር መኝታ ቤት ውስጥ ይደባደባሉ። ግን እንዳትናገር በእናትህ፣ ሁለቱም ይቆጡኛል። በተለይ ደግሞ ለእስክንድር እንዳትናገር፣ እሱ እንዳትናገር ብሎ ነው ሁሌ የሚሄዱ። በእናትህ አባዬ እንዳታወራ እሺ? አባዬ በቃ ከጨረስክ እኔ ደረጀንም ልሳለሁ። ደረጀ ደግሞ ይተካለሻል። እስከ መቼ እናት አልጋ ላይ ቁጭ ብለህ ምን ትላጫለህ? ዛሬ ህይወትህን ልቀይረው ነው የመጣሁት። ከራስህ አርፈህ ለቤተሰቦችህ ከቤተሰቦች ህይወትህን ልቀይር ባልኩ እኔ ልቀይር። በዛሬው የአየር ንብረት ዘገባ መሰረት በስተደቡብ በኩል ቀላል ዝናባማ እንደሚሆን አብዛኛውን ክፍል ህይወቴ መጥቻለሁ። ህይወቴ በእናትሽ ህይወቴ 5 ደቂቃ ሆነ። ሰይጣን መንገድ ቦታ ተጋብቶብኝ ነው። የኔ ፍቅር ደህና ነህ? ከአንድ ሰዓት በኋላ ምግብ ይዤ እመለሳለሁ። እሺ የኔ አባት አፈቅርሻለሁ በጣም ያው እዚህ ቤት ወንድሜ እንዴት ነሽ? በእናትሽ እህቴ መጥቻለሁ። ናልኝ አይ አንቺ ይቸግሩኝ በጣም ይቸግሩኝ። ስሚ የት አለ ያ ጎረምሳ ልጅ? ቤቢ ና አጎትህ ከውጭ መጥቷል። ጎረምሳው እንዴት ነው ያደገው እባክሽ? አዎ በጣም እንጂ ምን ሆነ ነው? ሳቅ እንጂ ይኸው ህይወቴ ተቀየረ። በቃ ታውቃለህ እንደማልወድ ምን ማለት ነው? አሁንም ልጅነት አለቀቀ። ገንዘብን እንኳን እንዲህ መጠቀም እንዳለባት ታውቅ። ዝም ብለህ ትበትነዋለህ። እስኪ ንገረኝ እስካሁን በስምህ ቤት አለ? ይኸውልህ ጩጬው ያልገባህ ነገር አለ። እኔ ምቾትና ድሎት ነው የምወደው። መሀል ከተማ ነው መኖር የምፈልገው። እዚህ ደግሞ ምቾትን ከጥራት ጋር የሚያገናኝልኝ ቤት አላገኘሁም። ነገሮችን አንቺ እራሱ ብሌን እና እዚህ ቤት ምን አባያርክ ነው? ምንም ስማ፣ ፈተና ጨርሳችኋል? አዎ ውጤትን አሳይ። እሺ ወድቄያለሁ። ወደቅ? አዎ ገደል ይግባ። እንኳን አንተ ተረፍክልኝ። እውነትህን ነው አባዬ? አዎ ቀጣይ ታሻሽላለህ። እሺ አንተ ብቻ ኑርልኝ የኔ ልጅ። እወድሃለሁ። እሺ አባዬ። አባዬ ነው አንተ ደጃ ምንድነው? ቆይ በእናትህ በዚህ ኑሮ አስተምሬ ትወድቃለህ። አሁን ይኸውልህ ሱፐርማን የሚለው ፊልም ግን በጣም ነው የተመቸኝ። ኧረ ዝም በል እኔ ምንም ነገር የለኝም። ምንድነው አንተ? ጎረቤት ጮኸ ሰምቼ ሂጅ ማዳን አለብህ። አለበለዚያ ህይወትን ነው የማመሰቃቀለው። ምንድነው እገላለሁ እንዴ? ይኸውልህ አንተ ሰውዬ ይህንን ምስኪን ድሃ ሰውዬ ልቀቀው። እኔ ነው የታወቀኝ ነው አንተ ድሃ የምትለኝ? መናት ብቻ ልቀቀው። ይኸውልህ ሰውዬ አጉል ጀግና ያጫውት። ቀጥ ብለህ ውጣ። አልወጣም። ውስጤ ያለው ወኔ ምን ያህል እንደሆነ አላወቅከውም። ዛሬ አንድ ወርሃዊ ተከፋይ ኢትዮጵያዊ እንዴት እዚህ ሀገር ውስጥ እየኖረ እንደሆነ እናያለን። ለዚህም ምርምር የመረጥነው አካሉን ነው። አካሉ የ15,000 ብር ደሞዝተኛ ሲሆን ሙሉ የወር ደሞዙና ወጪው እኩል ነው። አካሉ እንዴት ነው? እግዚአብሔር ይመስገን። እንደው ያድርገውና በዚህ ወር ድንገተኛ ነገር ቢያጋጥምህ ገንዘብ ከየት ታመጣለህ? እኔ ምን እንደማደርግ አላውቅም። ማሸት ወይ ቲክቶክ ላይቭ ላይ እርዳታ ምናምን ወይ ትከፍሉኛለህ እንዴ ለዚህ ነገር? ይህ ከባድ እውነታ የአብዛኛው ወርሃዊ ተከፋይ ህይወት ይህ ሰላም ነው። ለብሳለሁ ይቅርታ፣ እኔ ገናዡ ነኝ። የቱ ጋር ነው ሰው ያለው? ውስጥ ነው። ሊገለል ነው እንግዲህ እግዚአብሔር ያጽናል። አይ ሬሳ ሶፍት ይዣሉ።
በእናትሽ አንተ አልሞትክም እንዴ? አንተ ምን አይነት ጨካኝ ነህ? እዛ ቤተሰቦች ሞቷል ብሎ እያለቀሱ አንተ እዚህ ድራማ ትሰራለህ? ኑሮ ከብዶኝ እኮ ነው። ምን ማለት ነው? ታውቀዋለህ ኑሮ ልጆች እንደው ማውረሳቸው የምሰጣቸው ነገር አጣሁ። አንደኛ ሞቻለሁ ብዬ በቃ ልጥፋ ብዬ እኮ ነው።